ስለፈለገች ነው እንጂ አረብ ሀገር ሆኖ ቁጭ ብሎ የሚበላ አለው ብዬ አላስብም። ምናልባት ይሄ ወደዚህ ወደዛ የሚሉ ሊኖሩ ይችላሉ፣ ሌላ ስራ ያላቸው ማለት ነው። ካልሆነ በስተቀር ሰው ቤት ቁጭ ብዬ እያየችኝ እንደ ስራ የለሽም እንደ አለኝ እንጂ 4 ፎቅ ለዛውም ማለት ነው። 4 ፎቅ ግን ስራዬ በአግባብ ሰርቼ ከምሬ እኮ ነው። እንደዛ ብላ 2 ቀን ጽፋልኛለች። እኔ ኮመንት አልመልስም፣ ግን አንዳንዴ ግን እናውቃለን ወይ ምንድን ነው ይሄ? አሁን ይሄ እንደዚህ አይነት ቃላት ምን ይባላል? እንኳን አረብ ሀገር አይደለም እናትሽ ቤት እንኳን አቅመ አዳም ከደረስሽ ቁጭ ብለሽ የምታበላ እናት ወይም የሚያበላ አባት የለም። ካልሰራሽ አትኖሪም። ስለዚህ እኔ ሰርቼ ነው የምኖረው። እንደዛ እያልኩ ነበረ። ሰርቼ ስንትና ስንት ለዛውን ቤቱ ማለት ነው። እንደውም አንዴ ይቀርጸዋለሁ። ከምራይ ነው። በደንብ በዩቱብ ቀርጬ ልካለሁ። ታያላችሁ ምን ያህል ቤት እንደማጸዳ ማለት ነው። ግን እኔ በአግባቡ ስራዬን እሰራለሁ። ምሳዬን ሰርቼ ለዛው ጽዳት ራሴ፣ ምግብ ራሴ፣ መተኮስ ልብስ ራሴ፣ ማጠብ ራሴ፣ ሁሉ ነገር በራሴ ነው። ደግሞ 4 ፎቅ ነው።